እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። በጣም ደስ ብሎኛል። እናንተን ማለፍ አልፈልግም። ለምን ይሄ ጀግና ህዝብ እንደሆነ ረም ታሪኩን ሰምቻለሁ። ከዚህ በፊትም እነ ኮማንደር አረጋን ተንከባክቦ እስካሁኑ ትውልድ ድረስ አጀግኖ ያበቃ ጀግናውን የደበቀ የተንከባከበ ጀግና ህዝብ ነው። አሁን ባለው በፋኖ በአማራ ህዝብ የህሉና ትግል ውስጥም የህዝብ ትልቅ ስራ የሰራ ህዝብ ነው። ትልቅ ህዝብ ነው። በጣም ዲሽቃ የማረከ ብሬን የማረከ ጀግና ህዝብ የፋኖ የጀርባ አጥንት ማለት ነው። እናንተ ቁጥር 1 ፋኖ ናችሁ፣ እኛ ቁጥር 2 ነን። ቁጥር 2 ነን። ስለዚህ ይሄ ትግል ለምን እንደምንታገል የገባችሁ እናንተ ናችሁ። ለምን መሰላችሁ? ገብቷችኋል። ለእናንተ ለማስረዳት አይደለም። ጎበዝ ናችሁ አባቶቻችን። እናንተ መሬት እንደሌለን ለልጆቻችሁ የምትሰጡት መሬት እንደሌላችሁ በደንብ አውቃችኋል። ለልጆቻችሁ የምታስረክቡት በዚህ ዘመን መሬት አይደለም የምታስረክቡት መሬት ገንዘብ የላችሁም። ገንዘባችንን መሬታችንን ወስደውታል። ይህን ትግል በጋራ ታግለን አንድ ሆነን እየተመካከርን እየተከባበርን ችግሮቻችን በጋራ እየፈታን የጋራ ችግራችን ታንኩንን ባንኩንን ይዘን ነገ በበሬ ሳይሆን በትራክተር እንድናርስ ዝናብ ጠብቀን ሳይሆን አመቱን ሁሉ ሙሉ እንድናለማ ምን ማድረግ አለብን? ታግለን ስልጣን መያዝ መቻል አለብን። ታግለን ልጆቻችን የስልጣን ባለቤት ማድረግ አለብን። አያቴን ጠየቅኩት መሬት ስጠው ብዬ ለልጆቼ የምሰጣቸው የለኝም። እንኳን ለልጆቼ እንኳን የምሰጠው መሬት የለኝም። ስለዚህ አባትህ በጉልበት ያግዝህ፣ እኔ በጸሎት አግዛለሁ። ታገልና ስልጣን ያዝ፣ ታንኩንም ባንኩንም ያዝ ነው ያለኝ ነው። ስለዚህ እናንተም ልጆቻችሁን ልናጠፋ እንችላለን። ለብዙ ዓመታት ሴራ ሲሰራብን ቆይቷል አይደል እንደ አማራ። ስለዚህ ይህን ሴራ ሁሉ በጣጥሰን የሚፈጠሩ ችግሮችን ከስሩ በመፍታት ለነገ ለትልቁ ድላችን መሰረት ስለሚሆነን ከአሁኑ ጀምረን ትንሽ አላስፈላጊ ጉሽሽሚያዎችን ትተን የራሳችን ትግል እንዳንታገለው ጥንቃቄ በማድረግ የቀጣዩን ድላችን ከአሁኑ ጀምረን ትልቅ ስራ መስራት አለብን። አባቶች ትልቅ ስራ መስራት አለባቸው። ህዝቡ ላይ ትልቅ ስራ መስራት አለባቸው። እነሱ ከህዝባቸው ላይ እየሰሩ ነው እኛን እየገደሉን ያሉ። እነሱ እዛን ስተው መጥተው ነው እዚህ ጋር የኛን ቦታ ሊያስለቅቁን አይገባም። ተዋርደናል ማለት ነው። እኛ የአፄ ቴዎድሮስ የበላይ ዘለቀ ልጆች አይደለንም ማለት ነው። እነሱ ከሌላ ቦታ መጥተው የኛን ቦታ ሲያስለቅቁን እኛ የእነሱ ልጅ አይደለንም ማለት ነው። ስለዚህ የእናንተን የጀግና አባቶቻችን አሁንም ያሉ አብረው እንደነ ኮማንደር እንደነ አርበኛ ኮማንደር አረጋ አለባቸው እንደነ መሳፍንት አይነት ጀግና አባቶቻችን እየመከሩን ቀጣይ ጠላቶቻችን አሽመድምደን የምንፈልገውን ስልጣን የተወሰደብንን እናስመልሳለን፣ የተወሰደበትን እናስመልሳለን፣ የተበደለን እናስክሳለን። ያ ሁሉም የሆነው ይህን ትግል እንዲያሸንፍ ሁላችንም የበኩላችን ስንወጣ ነው ማለት ነው። ስለዚህ ችግር ሊኖርብን ይችላል። የፈለገውም ችግር ይኖር፣ ችግሮቻችንን እንፈታቸዋለን። ችግሩ ስለማይለቀን እናንተ እንዳስቀይመናችሁ እናንተ ከትግሉ ውጭ ብትሆኑ የእናንተ ልጆች ከዚህ ትግል ይገባሉ። እዚህ ትግል ውስጥ ያሉም የእናንተ ልጆች ናቸው። ስለዚህ ይህን ትግል ያለን አማራጭ በጋራ ማሸነፍ ብቻ ነው። በጋራ አሸንፈን አካባቢያችን ማጽዳት ነው ጠላትን አይደለም እንዴ? በዚህ ልክ ከሄድን ነገ ብዙ ጠላት አለብን፣ በጣም ብዙ ጠላት አለብን። ስለዚህ ህዝባችን በዚህ ልክ ነቅቶ መጠበቅ አለበት። እኔ ዛሬ እናንተን ማየት ስለፈለኩ ብቻ ነው እንደው እንጂ ብዙ ልናገርም ስላልመጣሁኝ በሌላ ጊዜ በደንብ ስለማወራችሁ ፕሮግራም ይዤ፣ ለዛሬው ግን በጣም ቴንኪው። ጀግና ህዝብ ነው፣ በጣም ጀግና ህዝብ ነው። የጀግንነቱ መቀጠል አለበት። እርስ በርሱ መዋደድ አለበት። እርስ በርሱ በጋራ መስራት አለበት። በጋራ መብላት አለበት። በጋራ መኖር አለበት። በጋራ ማሸነፍ መቻል አለበት። ከዚህ በፊት እንዳደረጋችሁት እናሸንፋለን። አማራ በልጆቹ ተጋድሎ ያሸንፋል። አመሰግናለሁ።